ስንዴው እንዴት እንደሚያምር ደርሶ በጣም ደስ ይላል። እንደምታዩት ሲቀርብ አድርጌ ላሳያችሁ ውድ ተመልካቾቼ። ይሄ አሁን በቃ መታጨድ ብቻ ነው የቀረው ማለት ነው። ይታጨዳል፣ ይወቃል። እንደዛ ነው። የዘንድሮ እህል ይሄን ይመስል ነበር። እሺ እዚህ ጋር ደግሞ ምንድነው? ጤፉ እንደምታዩት በጣም የሚያምር ጤፍ ነው። እዚህ ስልኬ ውስጥ ነው እንጂ እንደምታዩት በጣም የሚያምር ጤፍ ሆኗል ማለት ነው። ይሄም ጤፍ ነው። ሀገራችን እንግዲህ ዘንድሮ ይኸው እዚህ ጋር እንደ መተኛት ነገር ብሏል እላችኋለሁ። ይሄ ደግሞ እንደምታዩት ይሄ ነው ጤፍ ነው። በደንብ ይዟል እላችኋለሁ ጋይስ። ይሄ ጤፍ ነው ግን አልያዘም ማለት ይቻላል። ምክንያቱም ተበላሽቷል። አረም ራሱ አለው ልበል የሆነ ነገር ጥሎበታል። ይሄ ደግሞ ጥቅል ጎመን ነው። ጥቅል ጎመን እንደዚህ እንደምታዩት እንደዚህ ነው የሚበቅለው። እንግዲህ አይደል መቅዲ? ይሄ አሁን ገና አልደረሰም እኮ ታጠቅሉ ጠፍቷል። ጠፍቷል። ያ ደግሞ ይሄ ጥቅል ጎመን ነው እንደምታዩት። ይሄ ምርጥ ጥቅል ጎመን ነው። ይሄ ደግሞ ሽንኩርት፣ ቀይ ሽንኩርት ነው። ነጭ ሽንኩርት እንዳለ እንደምታዩት። ዛሬ ቅዱስ ሚካኤል የዓመት ነው። አክብረን አንግሰን እየተመለስን ነው። እንግዲህ የዓመት ሰው ይበለን ቅዱስ ሚካኤል። እንደምታዩት እዚህ ጋር ይህን ይመስላል የሀገራችን ማለት ነው። እዚህ ጋር ደግሞ ባቄላ ያው ደርሷል። ይህን ይመስላል። ደርቋል እና ለማጭዳ ከዛ እንግዲህ ወደ ጉሮሮ ማለት ነው። እና ይህን ይመስላል እኮ እንደዚህ ወይዬ